ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ አንድ አፕሊኬሽን ይዤላችሁ መጥቻለሁ። አፕሊኬሽኑ ከተመሰረተ ኦሬዲ ከ3 እና ከ4 አመት በላይ ይሆነዋል። ነገር ግን ኢትዮጵያ ውስጥ ከገባ በአጭር ጊዜ ውስጥ የገባ ነው። ነገር ግን ብዙዎች ያልተባነነበትና እጅግ በጣም አሪፍ ምቹና ቀላል ለመጠቀም ቀላል የሆነ አፕሊኬሽን ነው። ብር እንደ ዶላር እንደ ጉድ እየታፈሰበት ያለ አፕሊኬሽን ነው ይዤላችሁ የመጣሁት። አፕሊኬሽኑን ከመናገሬ በፊት በቅድሚያ ይህ ቻናል አዲስ ነው የከፈትኩት። በቻናሉ ላይ እንደዚህ አይነት ጠቃሚ የሆኑ አፖችን ስለተለያዩ ገንዘብ የሚሰራባቸው ፕላትፎርሞች መረጃዎችን ማቀርብበት ይሆናል። እናም መጨረሻ ላይ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳረሱ። በተጨማሪም ቻናሉን ሰብስክራይብ እያደረጋችሁ አበረታቱን። ሰብስክራይብ ስታደርጉ ከጎኗ የደውል ምልክት አለች፣ እሷን መንካት አትርሱ። አዳዲስ ቪዲዮዎችን ስለቅ እንዲደርሳችሁ ማለት ነው። ወደ ቪዲዮ ልሂድላችሁ። ዛሬ እንግዲህ ይዤላችሁ የመጣሁት አፕሊኬሽን ስሙ ኒኪ ላይቭ ይባላል። አፕሊኬሽኑን ከተመሰረተ ወደ 4 አመት ይሆነዋል። ነገር ግን ኢትዮጵያ ውስጥ ከገባ ጥቂት ወራቶች ናቸው የተቆጠሩት። ስራው ላይ ያሉ ሰዎችም የተወሰኑ ሰዎች ናቸው። ብዙም አልተበላበትም እና እናንተ ይህን አፕሊኬሽን ከጀመራችሁ ይህን ስራ ገብታችሁ ከጀመራችሁ እንደ ጀማሪነታችሁም ብዙ ነገሮችን ትጠቀሙበታላችሁ ብዬ አስባለሁ። ምክንያቱም ምንም እየተጠቀምኩበት ያለ አፕሊኬሽን ስለሆነ ማለት ነው። ዛሬ እንግዲህ የማሳያችሁ ምንድነው አፕሊኬሽኑን እንዴት አድርገን ዳውንሎድ እናደርጋለን፣ ዳውንሎድ ካደረግንስ በኋላስ እንዴት እንከፍታለን እና በተጨማሪ የፊት አሻራ ሰጥተን እንዴት አካውንታችንን ቬሪፋይ እናደርጋለን የሚለውን ነገር አሳያችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ እንግዲህ የአፕሊኬሽኑ ሊንክ እዚህ ጋር ከታች እንደምታዩት እዚህ ጋር ሊንኩ አለ። ሊንኩን ለምትፈልጉ ሰዎች ዩቲዩብ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዛ ዳውንሎድ አድርጋችሁ መምጣት ትችላላችሁ ማለት ነው። መጨረሻ ላይ ደግሞ እኔ እንዴት አድርጋችሁ እንደምታገኙ አሳያችኋለሁ ማለት ነው። እሺ ሊንኩን ገብቼ ላሳያችሁ። እሺ እዚች ጋር ያለችውን አንዴ ትነኳታላችሁ። ሊንኩን እንደነካችሁት በዚህ አይነት መልኩ ያመጣላችኋል። እዚች ጋር ከታች እንደምታዩት ዳውንሎድ ናው የምትላለች እሷን አንዴ ትነኳታላችሁ። ከዛም እዚህ ጋር ፕሌይ ስቶር ወይም ጋላክሲ ስቶር ብሎ ያስመርጣችኋል። በፕሌይ ስቶር ቀጥታ ትነኩትና ፕሌይ ስቶር ጋር ይወስዳችኋል ማለት ነው። እሺ እንደምታዩት እንግዲህ አፕሊኬሽኑ ይሄን ይመስላል። ኒኪ ላይቭ ይባላል። ላይቭ ስትሪሚንግ ነው። ሚዛው ሜጋባይት 135 ሜጋባይት ነው። እዚች ጋር ኢንስታል የምትል አለች። አንድ ኢንስታል የምትሏን ትነኳትና ዳውንሎድ ታርጉታላችሁ ማለት ነው። ቪዲዮው እንዳይረዝምብን አፕሊኬሽኑ ዳውንሎድ አድርጎ እስከሚጨርስ ድረስ አቋርጠዋለሁ። ቪዲዮ ልክ ዳውንሎድ አድርጎ ሲጨርስ እንዴት አድርገን መክፈት እንዳለብን አሳያችኋለሁ ማለት ነው። እሺ እንግዲህ እንደምታዩት አፕሊኬሽኑን ዳውንሎድ አድርጎልናል። እዚች ጋር ኦፕን የምትላለች እሷን ኦፕን ብለን እንገባለን ማለት ነው። ልክ አፕሊኬሽኑን ከፍታችሁ ኦፕን ስትሉት በዚህ አይነት መልኩ ያመጣላችኋል። እዚች ጋር አግሪ የምትል አለች። ይሄ ፕራይቬሲ ኤንድ ፖሊሲ ይባላል። የፕላትፎርሙ ህግና ደንብ ነው። እዚች ጋር አግሪ የምትለዋን አንዴ ትነኳታላችሁ ማለት ነው። ከዛ አግሪ ካላችሁ በኋላ እዚች ጋር 3 አማራጮችን ይሰጣችኋል አፕሊኬሽኑን ለመክፈት ማለት ነው። የመጀመሪያው ሳይን ኢን ዊዝ ጎግል ይላል። ይሄ በጎግል አካውንታችሁ መግባት ስትፈልጉ ነው። ሁለተኛው ደግሞ ሳይን ኢን ዊዝ ፌስቡክ ይላል። ይሄ ደግሞ በፌስቡክ አካውንታችሁ። ሶስተኛና የመጨረሻው ደግሞ እዚች ጋር የስልክ ቁጥር ምልክት አለች። በስልክ ቁጥራችሁ መግባት ትችላላችሁ ማለት ነው። ነገር ግን እዚህ ጋር ተመራጭ የሚሆነው በጎግል አካውንታችሁ በዚህኛው ብትገቡ የተሻለ ነው። እዚህ ጋር በጉግል አካውንታችሁ ከመግባታችሁ በፊት መጀመሪያ ማስተካከል ያለባችሁ ነገር እዚች ጋር የስልክ ምልክቷን አንዴ ትነኳትና ትገባላችሁ ማለት ነው። ከዛ ከገባችሁ በኋላ እዚህ ጋር 2519 በቃ እቺ ነገር ማድረግ አለባችሁ። ይሄ የኢትዮጵያ ፍላጉ መምጣት አለበት። እቺ የኢትዮጵያ ፍላጓ መምጣት አለባት። በዚህ አይነት መልኩ ማድረግ አለባችሁ። ይሄ የሚጠቅማችሁ ለምንድን ነው? ብዙ ሰዎች አሉ በጎግል ምናምን እየገቡ ፍላጋቸውን ለሌላ ሀገር ያደርግባቸው። የተለያዩ ሀገራት ፍላግ ሊሰጣችሁ ይችላል። ያ ደግሞ ነገ ለስራችሁ ኢፌክት ይኖራል። ምክንያቱም እናንተ አሁን ለምሳሌ የዱባይን ባንዲራ ቢሰጣችሁ ልክ እንደ ዱባይ ሰው አድርጎ ቢቆጥራችሁ እናንተ ቫይራል መውጣት አይችሉም። ቫይራል ወጡ ራሱ ኢትዮጵያውያኖች ሊያገኟችሁ አይችሉም። የሚያገኟችሁ እነማን ናቸው? ዱባይ ያሉ ሰዎች፣ እነሱ ብቻ ነው ሊያገኟችሁ የሚችሉት። ስለዚህ ፍላጋችሁ ወሳኝ ነገር ስለሆነ እዚህ ጋር በመጀመሪያ እዚህ ስልክ ቁጥሯ ላይ ገብታችሁ ያችን ነገር ማስተካከል እንዳትረሱ። አንድ እሱ ከዛ
እንደዛ ካደረጋችሁ በኋላ እዚህ ጋር ትመለሱና ሳይን ኢን ዊዝ ጉግል የምትል አለች። እሷን አንዴ ትነኳታላችሁ። እሺ እንግዲህ በጉግል አካውንታችሁ ሲገቡ በዚህ አይነት መልኩ ያመጣላችኋል። አሁን እዚህ ጋር ነው ማስተካከል ያለባችሁ ነገሮች እዚህ ጋር ናቸው። አካውንታችሁን በደንብ እንትን የምትሉት እዚህ ጋር ነው። ዋና መሙላት ያለባችሁ ፎርም ይሄ ነው። እዚህ ጋር በመጀመሪያ የፎቶ ምልክት አለች። እቺን አንዴ ነክታችሁ ፕሮፋይል ትቀይራላችሁ። አንዴ ይሄ ከዛ ሲቀጥል ደግሞ እዚች ጋር የስም ምልክት አለች። እሷን ነክታችሁ ስማችሁን ትቀይራላችሁ። እዚህ ጋር ደግሞ የተወለዳችሁበትን ዓመተ ምህረት ታስገባላችሁ። የመጨረሻው ደግሞ ይሄ በጣም መጠንቀቅ ያለባችሁ ነገር ቢኖር የጾታ ጉዳይ ነው። እዚች ጋር ሜል እና እዚህ ጋር ደግሞ ፊሜል የሚል ነገር አለ። ሜል የሚለውን ከመረጣችሁ እዚህ ጋር እንደምታዩት ደመቅ ይላል። ፊሜል የሚለውን ከነካችሁ ደግሞ ልክ እንደምታዩት እዚህ ጋር ደመቅ ይላል ማለት ነው። ስለዚህ እዚህ ጋር በጣም መጠንቀቅ ያለባችሁ ነገር ጾታ ሲመርጡ በትክክል መሆን አለበት። ይሄ መድመቁን በደንብ ቼክ አድርጉ። ምክንያቱም ስማችሁ መስተካከል ይችላል፣ የተወለዳችሁበት ዓመተ ምህረት መስተካከል ይችላል፣ ፕሮፋይልን መቀየር ይችላል። ነገር ግን ጾታ አንዴ ከተመረጠ ተመረጠ ነው። በምንም ተአምር ሊስተካከል አይችልም። በተለይ ደግሞ የፊት አሻራ ከሰጣችሁ ማለት ነው። ስለዚህ አደራ ይሄን ነገር በደንብ ቼክ አድርጉ። የጾታ ነገር በደንብ ቼክ አድርጉ። እኔ አሁን ይሄ የሴት ስልክ ከሆነ በሴት አካውንት ነው የሚገባው። ፊሜል የሚለውን እንትን ብያለሁ ማለት ነው። የተወለዳችሁበትን ዓመተ ምህረት ስታስገቡ ደግሞ ከ18 ዓመት በላይ መሆን አለበት። ከዛ ይሄንን ቼክ አደረጋችሁ በኋላ እዚች ጋር ኔክስት የሚል አለ። እሷን አንዴ ትነኳታላችሁ። ከዛ ደን ይላችኋል። እዚች ጋር ደን ትሉታላችሁ ማለት ነው። እዚህ ጋር የሚላችሁ ምንድነው ጀንደር ፊሜል ይልና አፍተር ሰብሚሽን ጀንደር ካኖት ቢ ሞዲፋይድ ይላል። ቅድም ያልኳችሁ ነገር ማለት ነው። ጾታ ከተመረጠ በኋላ ደን ካላችሁት በኋላ አሁን ጾታ ሞዲፋይ ማድረግ አትችሉም፣ መቀየር አትችሉም። ስለዚህ እርግጠኛ ናችሁ ወይ ብሎ ያመጣላችኋል። እዚህ ጋር ደን ካላችሁት ኦሬዲ ተስማምታችኋል ማለት ነው፣ ያስገባል። ከዛ በኋላ ጾታ መቀየር አትችሉም ማለት ነው። እሺ እኔ አሁን እርግጠኛ ስለሆንኩኝ ደን እለዋለሁ። እናንተ ግን ቼክ አድርጉ። ይሄ መድመቁን በደንብ ቼክ አድርጉ። የእናንተ መድመቁን ቼክ አድርጉ። ከዛ ደን ስትሉት በዚህ አይነት መልኩ ያመጣላችኋል። እዚህ ጋር ስኪፕ የምትል አለች፣ እዚህ ጋር ማለት ነው የምትል አለች። እሷን እንዴት ነኳታለች? እሺ እንግዲህ እንደምታዩት አፕሊኬሽንን ከፍቶልናል ማለት ነው። አፕሊኬሽኑን ሲከፍቱ በዚህ አይነት መልኩ ነው የሚያመጣላችሁ። አሁን እንግዲህ ሁለት ነገሮችን አይተናል። በመጀመሪያ አፕሊኬሽኑን እንዴት አድርገን ዳውንሎድ እንደምናደርግ፣ ሁለተኛ ደግሞ አፕሊኬሽኑ እንዴት አድርገን መክፈት እንዳለብን፣ መሙላት ያለብን ፎርሞች ምንድናቸው የሚለውን ነገር አይተናል። አሁን የሚቀረን ምንድነው አንድ ነገር ነው። እሱም የፊት አሻራ ሰጥተን አካውንታችንን ቬሪፋይ ማድረግ ነው ማለት ነው። አካውንታችንን እንዴት አድርገን ቬሪፋይ እናደርጋለን የሚለው ላሳያችሁ ነው። እዚች ጋር እንደምታዩት ከታች ላይ የላይቭ ምልክት አለች። እቺ እንደምታዩት ከታች ያከበብኩላችሁ ማለት ነው። እሷን አንዴ ትነኳታላችሁ። ከዛ እዚህ ጋር ፍቃዶችን ይጠይቃችኋል። አክቲቭ አለው ታደርጉለታላችሁ ማለት ነው። እንደዚህ ካደረገ በኋላ በዚህ አይነት መልኩ ያስገባችኋል ማለት ነው። እንደምታዩት በዚህ አይነት መልኩ ነው የሚያመጣላችሁ ማለት ነው። ከዛ እዚህ ጋር ከላይ ቬሪፋይ የምትል አለች። እንትኑን ማከበብ አልቻልኩም፣ ሪከርድ ላይ ሊያስገባኝ ስለሆነ ማለት ነው። እዚህ ጋር ቬሪፋይ የምትል አለች። ፕሊዝ ኮምፕሌት ፌስ ዲቴክሽን ፈረስት ይላል። ቬሪፋይ የምትለዋን ስነኳት የፊት አሻራ ያመጣላችኋል። ከዛ የፊት አሻራ ሲሰጡ ቁልፍ አለች፣ እሷን እያያችሁ ነው። ከላይ ደግሞ ጽሁፍ አለ። ወደ ጎን ዙሩ፣ ወደ ግራ፣ ወደ ቀኝ ዙሩ፣ ቀጥ በሉ፣ አይናችሁን ዝጉ። እንደዛ ብቻ ብዙ ኢንስትራክሽኖችን ያመጣላችኋል ማለት ነው። ያንን በመከተል የፊት አሻራችሁን በስትክክል ትሰጣላችሁ። ከዛ ከሰጣችሁ በኋላ ከላይ ከስማችሁ በላይ ማለት ነው አልባ ከሚለው በላይ ቼንጅ ከቨር የምትላለች እሷን አንድ የነክታችሁ ፎቶ ታስገቡለታላችሁ ማለት ነው። የራሳችሁን ጽድት ያለ ፎቶ ፊልተር ምናምን ያልበዛበት ቢቻል በቅርብ ጊዜ የተነሳችሁት ፎቶ ቢሆን የተሻለ ነው፣ ከፊት አሻራው ጋር ማች ስለሚደረግ ማለት ነው። እነዚህም ሁለት ነገሮች መጨረሻችሁን ቼክ ካደረጋችሁ በኋላ ከታች ጎ ላይቭ የሚል አለ። ጎ ላይቭ ከሚለው በታች ፓርቲ እና ላይቭ የሚሉ ነገሮች አሉ።
አሁን እናንተ የምትገቡት ፓርቲ የሚለው ላይ አድርጋችሁ ነው። ላይቭ የሚለው ላይ ኦሬዲ ሌቭል 2 ካልሆናችሁ በስተቀር አይከፍትላችሁም። ፓርቲ የሚለው ላይ አድርጋችሁ ነው ላይቭ የምትገቡት። ፓርቲ ላይ ካረጋችሁ በኋላ እዚህ ጋር ጎ ላይቭ የምትላለች እሷን አንዴ ስትነኳት ቀጥታ ላይቭ ያስገባችኋል ማለት ነው። እሺ እንግዲህ አካውንታችሁን በዚህ አይነት መልኩ ቬሪፋይ ካደረጋችሁ በኋላ እንዴት አድርጋችሁ እኔ እንደምታገኙ አሳያችኋለሁ ማለት ነው። ከላይ የኤክስ ምልክት አለች እሷን አንዴ ነክታችሁ ትወጣላችሁ። ከዛም ከወጣችሁ በኋላ በዚህ አይነት መልኩ ያመጣላችኋል። አሁን የት ጋር ነው እኔን የምትፈልጉኝ? እዚህ ያከበብኩላችሁ ጋር የሰርች ምልክት አለች እሷን አንዴ ትነኳታላችሁ። ከዛ እሷን ስነኳት በዚህ አይነት መልኩ ፕሊስ ኢንተር ዩዘር አይዲ ቱ ሰርች ይላችኋል። እዚህ ጋር አንዴ ክሊክ ታደርጉና 69 35 51 96 ብላችሁ ሰርች ታደርጋላችሁ ማለት ነው። እንደዚህ ብላችሁ ሰርች ታደርጉ ማሜ የሚል ያመጣላችኋል። ፓርቲ ላይ ኮንኩኝ እዚህ ጋር ፓርቲ የምትል ትመጣላችኋለች። ሳንክታችሁ ትገባላችሁ ማለት ነው። እሺ እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። ከቪዲዮ እንደተማራችሁበት ተስፋ አደርጋለሁኝ። በቀጣይ ደግሞ አፕሊኬሽኑ ላይ ስንገባ ማወቅ ያለብን ሴቲንጎች ምን ምንድናቸው የሚለው ነገር አሳያችኋለሁኝ ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ